ከትምህርት ገበታዋ ላይ ከቤተሰብ ከእናቷ ነጥሎ እሱ ይችላል፣ እኔ ግን አልችልም። የልጄ ይኸውልህ እንግዲህ ሎጂክ ስታስቡት ራሱ አንድ ነገር እንኳን አትገዛላትም ነበር ነው በራሱ አፍ ሲያወራ የነበረው ማለት ነው። አንድ ነገር እንኳን አትገዛላትም ነበር ሲል ነበር። እሱ ግን የልጄን ወስዶ አስረግዞ አስወልዶ ከትምህርቷ አስነስቶ ሀገር አስለውጦ እንደ ልቡ ያደርጋታል። እሱ ይችላል፣ እኔ ግን አልችልም። ልጄን ማናጀር መሆን አልችልም። ወይ መድኃኒዓለም ደንቆሮ እኮ በነገራችን ላይ መርማሪ የማያስፈልገውም ራሱ ለፍልፎ እኮ ነው ራሱ የሰው አፍ ውስጥ የሚገባው ማለት ነው። እንደዚህ አይነቱ ደንቆሮ ማለት ነው። እንግዲህ ተባባሪዎቹን ደግሞ አይታቸዋቸዋል። የነ ዊኒ ዊሊያምስ የነ ማይክል ጃክሰን ማናጀር አባታቸው እንደሆነ ታውቅ ነበር? አንተ ደንቆሮ፣ አንተ እንደወረድክ ከዛ ከምናምን ከእርካብና እንትን ውስጥ የወጣ ደንቆሮ እባብ ታውቅ ነበር? እናት ሁሌም ማናጅ ናት። ስቲል ነው። እኔ ማናጀር ነኝ ለልጆቼ አይደለም ለሴቷ ለወንዱ እናት ናት። እሱ አካውንቱን ተረከበ። እናት ግን አትችልም። እንደው ምን ጉድ ውስጥ ነው የመጣነው? እንደው ምን ጉድ ውስጥ ነው የመጣነው? እሱ ይችላል፣ እናት ግን አትችልም። አያችሁ? ይሄንን ነው እንግዲህ በደለቻት ብለው ስሟን ሲያጠፉ የነበረው። ይሄንን ነው በደለቻት። አንድ ነገር አትገዛላትም። አይታችሁታል? የቀረበውን ጥብስ አይታችሁታል? የነበራቸው ቅርርብ እናትና ልጅ እንደዚህ ጓንትና እንደዚህ። እናትየው ደግሞ እንደኔ እንኳን አይደለችም። ኃይለኛ ማለት እኔ ኃይለኛ ነኝ ሲጀመር። እኔ ኃይለኛ ነኝ፣ በጣም ኃይለኛ ነኝ። እቺ እናት ግን ኃይለኛ ነበረች፣ ምርጥ እናት ነበረች። ከንግግሯ ያስታውቃል። ድምጿ እንኳን ከፍ አይል። በጣም ተናዳ ልጇ ተወስዶባት ራሱ ድምጿን ከፍ አድርጋ ያልተናገረች እናት ባህሪዋን መገመት ያስችላል። እኔ ስል እናቴ አይደለም ሰው ወፍ ከአካባቢ ነው የሚጠፋው። ወፍ ታሪች እናት ምኗ ነው ክፉ? ምኗ ነው ክፉ? አንዳንድ ቤተሰብ አለ ምስኪን። እነዚህ ምስኪን ቤተሰቦች ላይ ነው እናንተ ሄዳችሁት። የእሷ ደም ደግሞ እኔ እመኑኝ መድኃኒዓለም ነው የምላችሁ፣ ማንም አይጮህላትም። የእሷ ደም ግን ይፋረዳቸዋል። የሚፋረደው ልጆቹን አይደለም፣ እኔ ልጆቹን አይደለም። ልጆቹም ተመክረው አሞራውም ከደዚህ ያነሰ ልጅ አይደለም በእድሜ። መካሪዎቹ ግን እናንተ ብስብሶች ናቸው። እናንተ ደንቆሮ እባቦች ናቸው መካሪዎቹ። ስለማውቃችሁ ደንቆሮች በቤታችሁ እንደሚገባ ደግሞ 100% ሹሩኝ እነግራችኋለሁ። 100% ነገ ስታለቅሱ እናያችኋለን። ነገ አንደኛው እኮ ቢዞ አንደኛው እኮ ሲጀመር እያለቀሰች እኮ ነጭ ቅማል እኮ እድሜዋ በሙሉ እኮ እያለቀሰ ነው ያለው። እያየ ነው እኮ እየፈረጠች እየተነሳች እድሜ ለወርቁ አይተ ነው። ቀጣያማ መፊሽካ ነሽ ወይ እዛው ፈንደተሽ ቡባ ትያለሽ ወይ የሚፈነዳ ቤትሽ ውስጥ ይሆናል። አይ ፕሮሚስ 6 ወር አይቆይም አንቺ ደምን ባካል አለቀስሽ። ሲበዛ ይልሽ በጣም ሲበዛ በደንብ ነው የሚገነፍል። አሁን ትወድቂያለሽ፣ እነግርሻለሁ። በደንብ ትወድቂያለሽ፣ ሎዛ ትወድቂያለሽ። እንዳንቺ ደግሞ ልንገርሽ ያሾፈ እንዳንቺ ቂመኛ የተበቀለችን እናት እንደሌለ ደግሞ ልንገርሽ። አልሰማውም ነበረ የእናት ሞታለች። ወይኔ እንዴት እንዳረግሻት፣ ወይኔ እንዴት እንደተበቀልሻት፣ ወይኔ ሎዛ እንዴት እንደተበቀልሻት፣ ወይኔ ሎዛ እንዴት እንደተበቀልሻት። አይ ዶንት ኖ እኔ ጸብሽ ከማን ጋር እንደሆነ ባላቀውም። ሀይ ጋይስ እንዴት ናችሁ? ሰላም ናችሁ? አሁን ነው በአጋጣሚ ቲክታክ ከፍቼ ዝም ብዬ ዞር ስል እነ ሮማን ምናምን ነገር ላይቭ ላይ ተቆርጦ የሰምቼ ነው እና የዴዚ እናት አርፋለች የሚል ነገር ሰማሁና ይሄ ነገር እውነት ነው ጋይስ? ደውዬ ለማጣራት ሞክሬ ነበር ግን ስልክ አልተመለሰልኝም እና ለዛ ነው
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዚህ በኋላ የምትለውን ተናገር ወይ እናት ግን 1000 ዓመት ትኑር ማርያምን። እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላይ መሞቷን ሳታውቅ ማጽናናቱ ምንድን ነው የሚባለው? ጋይስ አስቡት፣ ኢማጂን አስቡት። መሞቷን አላወቀችም በአንድ ቪዲዮ ላይ። ይሄን ቪዲዮ አውርዱትና በደንብ ይዩት፣ በደንብ ይዩት። መሞቷን ሳታውቅ አላቅም ነበረ እስቲ አጣሩና ንገሩኝ ብላችሁ ነው አይደል የምትወጡት? መሞቷን ሳታውቅ ዝም ብላችሁ አዳምጡት። በዛ ላይ ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? አሁን ነው በአጋጣሚ ቲክታክ ከፍቼ ዝም ብዬ ዞር ስል እነ ሮማን ምናምን ነገር ላይቭ ላይ ተቆርጦ የሰምቼ ነው እና የዴዚ እናት አርፋለች የሚል ነገር ሰማሁና ይሄ ነገር እውነት ነው ጋይስ? በቃ የማታውቁ ከሆነ የዴዚ እናት አርፋለች ተብሎ እባካችሁ ነገር በቃ ድንጋጤ ካለባችሁ ትክክለኛ አዝናችሁ ከሆነ እዚህ ጋር ነው የምታቆሙት እስከሚጣራ ኖ አዳምጡት። ቀጥለ ማጥራት ሞክሬ ነበር ግን ስልክ አልተመለሰልኝም እና ለዛ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይ እናት ግን 1000 ዓመት ትኑር ማርያምን። ምን አመጣው እናት 1000 ዓመት ትኑር? ምን አመጣው? እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላንቺ። በዛ ላይ እርጉዝ ነሽ። አያችሁ ቁስሏን። እነዚህ ሁለት ሰዎች እንዲገሉ የታዘዙ ናቸው። እኔ ልጆቼን ይንሳኝ ነው የምላችሁ። ልጆቼን ይንሳኝ እኔ የታየኝ እነዚህ ሁለት ሰዎች እንዲሞቱ የተዘጋጁ ናቸው። ሁለት ሰው እነዚህ እናትና ልጆች ጋር ችግር አለ። ለማንም ሰው እናት አይጣ ሰው እግዚአብሔርን ምስኪን እግዚአብሔር ጽናቱን ይስጥሽ። እውነት ከሆነ መድኃኒዓለም ጽናቱን ይስጥሽ። እመቤቴ ጽናቱን ትስጥሽ። መሞቷን ሳታረጋግጡ እንዴት ነው እግዚአብሔር ያጽናሽ የምትሉት? ሀው መሞቷን አላወቃችሁም? ደንግጣችኋል አይደለ? ነው አይደለም። እኔ አንዳንዴ አይ ዶንት ኖ ችግር አለ ከነዚህ ሰዎች ጋር ወይ የሆነ ነገር አለ ወይ ሴትዮዋ እኔ ልጄ እንደዚህ አይነት ባለጌ አታገባም ስላለች ቂም ይዛችሁ ነው? ዘረኛ ሰው አታገባም ማለቷ ቂም አስይዟችኋል? በመሞቷ ደስ ብሏችኋል? አሁን ነበር እናት በሚያስፈልግሽ ሰዓት በእርግዝና አሁን ነበር እናት በሚያስፈልግሽ ሰዓት። ይኸውላችሁ ደግሞ አሁን ደግሞ ልጅቷ ላይ ሰዓት በመውለጃሽ ሰዓት እናትሽ ከጎንሽ መሆን በሚገባት ሰዓት አረፈች የሚል ነገር መስማት በጣም ከባድ ነው እና ፈጣሪ ጽናቱን ይስጥሽ ይባላል። ግን እንደዚህ እውነት ግን ይባላል? በመድኃኒዓለም ይባላል ጋይስ፣ እንደዚህ ይባላል ጋይስ። ግን ኖትስ አድርጋችሁታል ይችን ሴትዮ የተናገረችውን ነገር? ያቺ ደግሞ ከሰዓታት በፊት የሰሩትን ቲያትር ግን አይታችሁታል እነዚህ ሰዎች? ለማንኛውም ልጅቷ በነገራችን ላይ በዚህ አይነት እርዳታ ያስፈልጋታል በጣም። እኔ ይሄን ቪዲዮ ካየው በኋላ መጀመሪያ ኖርማል ልጆቹ ተዋደው ነው፣ ግን በኋላ ላይ ሳስበው ግን የሆነ ነገር በእነሱ ታውቃላችሁ፣ እነሱ በጣም ሚስጥረኞች ናቸው። የሆነ ነገር ግን አለ። ሰምቲንግ ሲክሬት። ሃይ ጋይስ እንዴት ናችሁ?